ይተከሳል ብዙ ጊዜ ይተከሳል ይሄ ነገር የህግና የእንትን ክርክር ነው በተግባር ደረጃ ግን አሁን ያለው ክርክር የውሃው ክርክር ጉዳይ አይደለም በግብጽና በኢትዮጵያ ያለው ጉዳይ የውሃ ክርክር አይደለም ሌላ ነው አመሰግናለሁ ፕሮፌሰር ቴክኒሻናችን አንድ ቪዲዮ አለች እስኪለቅልን ድረስ አንድ ጥያቄ ለዶክተር ሄኖክ ልጠይቀውና ዶክተር ሄኖክ የኢትዮጵያ የአባይ ግድብ ስትጀምር የግብጽ አፕራይዚንግ ነበር የአረብ አፕራይዚንግ አንዱ ተጠቂ ነበረች ግብጽ ይሄንን የግብጽን vulnerability ተጠቅማ ነው ኢትዮጵያ አባይ ላይ ግድቡን የሰራችብኝ ትላለች ግብጽ አሁን ደግሞ የኢትዮጵያ ከመቼውም ጊዜ በላይ አሁን ደግሞ በውስጥ ችግር እየታመሰች የምትገኘው ኢትዮጵያ ይሄን እንደ አድቫንቴጅ ተጠቅሜ ኢትዮጵያ ማንበርከክ የምችለው በዚህ ሰዓት ነው የሚል የግብጻውያን ፖለቲከኞች አቋም በሰፊ ይንጸባረቃል በሚዲያዎቻቸው ላይ ይሄ ነገር እስቲ የኢትዮጵያ እንዴት አርጋ ዲፕሎማሲውን እንዴት እያጣች እንደመጣች እስቲ አንድ በአንድ ከመጀመሪያ ጀምሮ የነበረውን ሂደት በተለይ ደግሞ የኢትዮጵያ ቁጥር አንድ አጋር በመሆን የምትታወቀው ሱዳን በመጨረሻ ላይ ወደ ግብጽ አድልታለች ኬንያ እና ዩጋንዳ ጭምር ወደ ግብጽ አድልቷል ይሄ ነገር አሁን የኢትዮጵያ በአባይ ጉዳይ ላይ የኢትዮጵያ አጋር እገሌ ነው የምንለው አካል ያለው ጉዳዩ አሁን በጣም ኤስካሌት ያደረገ ወደ ሴኩሪቲ ካውንስል ወስደዋለች ግብጽ ጉዳዩን ይሄ ነገር ማብቂያው ምን ይሆናል ዋናው ኮንፍሊክቱ እንዴት ኢትዮጵያ ፍላጎቷን ማሟላት ትችላለች በዚህ ሰዓት ሁሉም ከግብጽ ጋር ባገረብ እነሱ ጋር ሳይድ ባረጉበት ጊዜ አመሰግናለሁ ስታሊን እስቲ ይሄ በጣም ወሳኝ ጉዳይ ነው ኢትዮጵያ እያካሄደች ያለችውን ስፔሻሊ ከ2011 12 ጀምሮ አባይ እንዲገደብ ከተወሰነ ጊዜ ጀምሮ የነበሩት የኢትዮጵያን ፎሬን ፖሊሲ በመለስም እንዲሁም በኃይለማርያም አሁን ደግሞ በአቢይ ምን እንደሚመለከት የሚያሳየን ትልቅ ነገር አለ እሱ ጋር ከመምጣት በፊት ፕሮፌሰር ስኬል ገብሳ ያነሱት አንድ ነገር የኢትዮጵያ መልስ ወይ ደግሞ ኢትዮጵያ አንድ መልስ ብሎ ያስቀምጡት እኔም እስማማለሁ ከዛ መልስ ጋር ግን በሌላ በኩል ደግሞ አንድ የምትነሳች አንድ ጉዳይ አለች አንቀጽ 3 የ1902 ስምምነት አንቀጽ 3 የሚለው የሚጠቀመው ቃል መድፈን ወይ ደግሞ ብሎክ እንደማለት ነው የሚለው አሁን ኢትዮጵያውያኖች የሚጠቀሙት ሙሉ በሙሉ መድፈን ነው እንጂ ያልተስማማ ነው ቀስ በቀስ ወይ ግራጁዋሊ ግድብ ሰርተን የተወሰነውን እየለቀቀን የተወሰነውን ደግሞ ማስቀረት እንችላለን ስምምነቱ ይሄንን አልከለከለም የሚሉት ነገር ነው I think ይሄ misinterpretation of ስምምነቱ ብዬ ነው ማስበው በኢትዮጵያ በኩል ለምን ካልከኝ ይሄ አባይ ትራንስናሽናል ውሃ ነው ወይ ደግሞ የዓለም አቀፍ ውሃ የሚባሉ ኢንተርናሽናል ዋተርስ ረኒንግ ዋተርስ የሚባሉት ለየት የሚል ሊጋል ኔቸር እና እንትን አላቸው አንድ you cannot humanly block መድፈናትም የሚደፈኑ አይደሉም የሚሄዱ ናቸው የሚጓዙ ናቸው አገር አቋርጦ ድንበርን ተሻግሮ የሚሄዱ ናቸው ትራንስናሽናል ባውንደሪ የሚባሉት mostly common የሆነ የመጠቀም መብት to some extent ይኖረዋል ይሁን ግን ኢትዮጵያ ከሌሎቹ better right ወይ ደግሞ የተሻለ መብት እንዳላት ማንም ሰው አይከራከርም እኔ ሙሉ በሙሉ የሚስማማ ኢትዮጵያ ይሄንን ሀብት ንብረቷን ብትጠቀም ከብዙ ችግር ተወጣ ነበር ግን በመሪዎቻችን በሌብነታቸውና ሀገርን አሳልፎ የመሸጥ ባህሪያቸው ኢትዮጵያ ህዝብን ዳዋ አርጎ አስቀርቶታል ባይነኝ ነኝና ኢጅፕት አባይ መገደብ አለበት ያ መቼ ነገ ጧት ምን ችግር የለውም ግን መሪዎችና ኢትዮጵያ መሪዎች የሚጫወቱት የፖለቲካል ቁማር ህዝቡ ማወቅ ስላለበት ነው እዚህ ጋር ምንጮው ይሄንን ካልኩ በኋላ ወደ 2011 እና 12 አባይ እንዲገደብ ከተወሰነ በኋላ የኢትዮጵያ ፎሬን ፖሊሲ ይሄንን ኔጎሺዬሽኖችን እንደውም 2011 አይደለም ከ1999 ጀምሮ ከኮኦፐሬቲቭ ፍሬምወርክ አግሪመንቱና ከማሳደግ ጀምሮ ማለት ነው አንድ ከጠቅላይ ሚኒስትር አቢይ በፊት የነበረው አፕሮች
ኮሌክቲቭ የሆነ አፕሮች ነበራት ኢትዮጵያ። ኮሌክቲቭ አፕሮች ማለት ናይል ቤዝን ላይ ወደ 12 ሀገራቶች አሉ። ኢትዮጵያ ምንድነው ያደረገችው? ሁሉንም ሞቢላይዝ አደረገቻቸው። ኬንያ፣ ዩጋንዳ፣ ብሩንዲ፣ ሩዋንዳ ጨምሮ ማለት ነው። እዛ ላይ የሚገኙትን ኢትዮጵያን እንዲደግፉት ኢትዮጵያን ደግፎ ግብፅን ላይ ሊሆነ ሌቨሬጅ እንዲያስቀምጡ ኢትዮጵያ በደንብ ስራዎች ተሰርቷል ብዬ ነው የማስበው። አሁን ብንመለከት የኢትዮጵያ አፕሮች አባይን በተመለከተ ግድቡን በተመለከተ የኢትዮጵያ አፕሮች ሞኖሊስቲክ የሆነ ኢንዲቪጁዋላይዝድ የሆነ ወይ ደግሞ ግለሰባዊ አቀራረብ ነው ወይ ደግሞ አፕሮች ነው እንጂ ሪጂናል ዋይዝ አፕሮች አቁማለች። ይሄ እንደሚመስለኝ ሁለት ምክንያቶች አሉት። አንድ የጠቅላይ ሚኒስትር የታላቁ የአፍሪካ ቀንድ መሪ ሆኖ የመታየት አምቢሽን የኢትዮጵያን ፎሬን ፖሊሲ በነቂስ ሳይሆን በግል አፕሮች አድርጎት የማይችሉትን የግብፅ መንግስት በዲፕሎማሲና በኔጎሽዬሽን የማይችሉትን የግብፅ መንግስት በነገዱ ኔጎሽዬት ማድረግ ትልቅ ድክመት የመሪነት ወይ ደግሞ የሊደርሺፕ ፌለር አድርጌ ነው የሚቆጥረው። ናይል ቤዝን የኢትዮጵያና የግብፅ ጉዳይ ብቻ አይደለም ወይ ደግሞ የኢትዮጵያ የግብፅና የሱዳን ጉዳይ ብቻ መሆን የለበትም። ሌሎቹ ቬስትድ ኢንትረስት ባይኖራቸውም የሌሎቹን ድጋፍ ያስፈልጋታል ሀገሪቷን ኢትዮጵያን። ብቻዋን ጃይንቲክ የሆነ ግብፅ ጋር በኔጎሽዬሽን ማሸነፍ አይቻልም። በዛ አካባቢ ሪጂናል ፖለቲክስ ወይ ደግሞ ፖለቲካል ኢኮኖሚ ውስጥ የግብፅ ኮንትሪቢዩሽን በጣም ትልቅ ነው። ኢትዮጵያ የሌላት አንዱ ትልቁ የግብፅ ቫልዩ የፓለስቲንና የእስራኤልን ጉዳይ በተመለከተ ግብፅና አሜሪካ ራሳቸውን የቻሉ ሪሌሽንሺፕ አላቸው። ኢትዮጵያ እዚህ ውስጥ ምንም እዚህ ግባ የሚባል ኮንትሪቢዩሽን የላትም። ስለዚህ ግብፅ እንደ ስትራቴጂክ ሎኬሽኗ እዛ ላይ ደግሞ ከሜዲትሬኒያን ላይ ስለምትገኝ በአጠቃላይ አሜሪካ ሚድል ኢስት ላይ ያላትን የጂኦፖለቲካል ኢንትረስት ግብፅን እንደ ስፕሪንግ ቦርድ ሊጠቀሙ ይችላሉ። So the Egyptians have a lot to offer for the global political economy than Ethiopia. የኢትዮጵያ ኮንትሪቢዩሽን በዛ ቢባል የሶማሌ ውስጥ አልሸባብን ፋይት ለማድረግ ወይ ደግሞ ለመዋጋት እንደ ፕሮክሲ ተዋጊ አሜሪካ ወክላ ሊሆን ይችላል። ይሄ ትንሽ ነው። አልሸባብ ከዚህ በኋላ ሜጀር ትሬት አይደለም። ስለዚህ የኢትዮጵያ ኮንትሪቢዩሽን በጣም ያነሰ ነው የሚሆነው። እንዲህ አይነት ጂኦፖለቲካል ሲቹዌሽን ይዘ ብቻን ታላቁ መሪ ብቻ ሆኖ ለመገኘት ከግብፅ ጋር መደራደር ውድቀትና ሽንፈት ነው ብዬ ነው የማስበው። ለዚህም ነው 2011 ላይ ወይ ደግሞ 2010 ላይ ኮኦፐሬቲቭ ፍሬምወርክ አግሪመንቱ ለስምምነቱ ለፍርማ ሲከፈት ብዙ ሀገራቶች ነበሩ። ወደ 10 እና 11 የሚሆኑ ሀገራቶች ነበሩ። ሁሉም ከሱዳንና ከግብፅ ውጪ ኢትዮጵያን ነው ሳይድ ያደርጉት፣ ኢትዮጵያን ነው የደገፉት። አሁን ስምምነቱን ኔጎሽዬሽኑን የሱዳንና የግብፅና የኢትዮጵያን ብቻ አድርገ ሱዳን ደግሞ ከግብፅ ጋር ያላትን ሪሌሽንሺፕ ኦልሬዲ የተጠናከረ ስለመጣ ኢትዮጵያ ብቻዋን ኮርነርድ ሆና ዞንድ አውት ሆና የኢትዮጵያን ህዝብ ሀብት ንብረት በማወቅና ባለማወቅ አሳልፎ እየሰጡት ነው። በአሁኑ ባለው አንደኛ የፎሬን ሚኒስቴሩ የኢትዮጵያ ፎሬን ሚኒስቴር ገንዱ የቋንቋ ወይ ደግሞ የላንጉዌጅ ችግር አለበት። ምን ያህል ነው ራሱ ይሄንን ላንጉዌጅ ራሱ አንደርስታንድ የሚያደርገው? እንደነ ምን ጊዜ በጣሊያንኛ ወይ ደግሞ በእንግሊዝኛ እየተሸወዱ በአማርኛ ሊፈርሙ ሲሉት የተያዙት እንደነ ውጫሌ ትሪቲ ላይ እንደዛ አይነት ሲቹዌሽን ሊፈጠሩ ይችላሉ። አሁን ኢትዮጵያ ውስጥ የኢትዮጵያ ልኡካን ቡድን ምን ያህል ቨርስድ ነው እዚህ እንትን ውስጥ የሚል በጣም አጠራጣሪ ነው። እና የፎሬን ፖሊሲውን ብንመለከት ከኃይለ ማርያም ደሳለኝ ተነስቶ እስካሁን ያለው ፎሬን ፖሊሲ ኢንዲቪጁዋላይዝድ የሆነ ነው። ኮሌክቲቭ የሆነ አፕሮች የለም፣ ሪጂናል የሆነ አፕሮች የለም። ይሄንን ደግሞ ኢትዮጵያ ልትወጣ አትችልም። አሳልፎ ከግብፅ ከአይኤምኤፍ እና ከወርልድ ባንክ የተወሰነ ቢሊዮን ብር ተቀብሎ የግብፅን ሙሉ በሙሉ ከዚህ በፊት የነበሩትን
ታሪካዊ ስምምነቶችን ለማጸደቅ ካልሆነ በስተቀር ያለው መንግስት የኢትዮጵያ የንጹህ የኢትዮጵያን ህዝብ ዋና ኢንትረስት ሙሉ በሙሉ ሪፕሬዘንት እያደረገ አይደለም ብዬ ነው ማምነው። በጣም አመሰግናለሁ። ቴክኒሻናችን ቪዲዮውን ሬዲ አድርጎት ይሆናል። በዚህ ሰዓት የጠቅላይ ሚኒስትር መለስ ዜናዊ የሆነ ወቅት ከአልጀዚራ ጋር ያደረጉትን ቃለ መጠይቅ ቀንጨብ አድርጌ ያዘጋጀዋታለች። እሷን ተከታትለን እንመለሳለን። But let's look at this issue of financing. You say is all Ethiopian because the European Development Bank is involved in multi-million loans. Italy also. Not on the Nile. But through your program of 5 hydroelectric dams involves funding from these countries. Not on the Nile. Yes, but that nevertheless, whether it's on the Nile or not, if Egypt lobbies hard and you get into if this escalates, surely that funding could come into doubt. Egypt will not be able to stop Ethiopia from building dams on the Nile. That is history. And that is not going to be part of the solution. With respect, are you not underestimating Egypt's ability to sway international donors? No, I never underestimate that. What I am suggesting that we are beyond that Ethiopia is able and willing to use its own resources to build dams on the Nile. That is not the way forward. The way forward is not for Egypt to try and stop the unstoppable. The way forward is to seek a win-win solution through diplomatic efforts. If, as could be the case, foreign donors do start withdrawing support for your other projects, that will obviously escalate the situation. How far will you go with this? There is nothing more we can do than what we are already doing, which is to continue to develop our resources, including the Nile water resources. We are aware of such risk, and our next 5-year plan does not depend on money from the international institutions or Western donors to build dams. It is primarily dependent on our own capacity. ፕሮፌሰር ቃለ መጠይቁን አይተዋል። ምን እንዴት ተነትነዋል? ይሄ ነገር አሁን ካለው ተጨባጭ ሁኔታ ኢትዮጵያ ምንድነው በራስ መተማመኗ እንዴት አጣች? ይሄን በራስ መተማመን የጠፋ አሁን ያለው ክርክርም መታየት ያለበት አሁን ካለው አንፃር ነው። አሁን እሱ ይሄ ነገር እዚህ ኢትስ ሂስትሪ ያለው ይሄ ነገር ታሪክ ነው ያለው ጠቅላይ መለስ ዜናዊ ያለው ቁልፍ ነገር ነው። ሁለት ነገሮች ነው እዛ ላይ ተናገረው። አንዱ እነዚህ አሁን አይቻልም አሁን ታሪክ ነው ያለው ቀደም ሲል የነበሩ ይሄ የናይል ዋተር ትሪቲስ የሚባሉ በተለይ የኮሎኒያል ትሪቲስ የሚባሉት ታሪክ ናቸው አሁን ዋጋ የላቸውም ነው የሚለው። አሁን ብዙ ጊዜ ስንጠቅሳቸው የነበረው የ1902 1906 1929 1959 እንዲሁም ሌላ ደግሞ አለ 1983 ላይ አለ 1993 ላይ አለ። መለስ ዜናዊ የሚናገረው እነዚህ ትሪቲዎች በሙሉ ዋጋ የላቸውም ታሪክ ናቸው አሁን ማንንም ሊያስገድዱ አይችሉም ነው። ካየኸው አሁን የ1959 የግብጽና የሱዳን ስምምነት ቅድም እንደተባባለው 66% ለግብጽ ሰጥተው 18% ለሱዳን ሰጥተው በፐርሰንቴጅ ደረጃ ካየነው 12 ለትነት ሰጥተው ውሃው ግን የሚወጣው ከኢትዮጵያ ሆኖ ማለት የአባይ ብቻ ሳይሆን ወደ አባይ የሚመጡ ጀረቶች ያንን ሁሉ ለዛ ግን ኢትዮጵያ ተጠቃሚ አትሆንም የሚለው በማንኛውም የዓለም ህግ ተቀባይነት ሊኖረው የሚችል ነገር አይደለም። ስለዚህ እሱ ታሪክ ነው ይሄ ታሪክ ነው። አሁን ግብጽ ሲቆፍር መዋል ይችላል። ቀደም ያልኩት ይሄንን ነው። የዚህ ጊዜ ትሪቲ የዛ ጊዜ ትሪቲ እያሉ በተባበሩት መንግስታት ጸጥታ ጥበቃ ወይም በአረብ ሊግ ወይም በተፈለጉበት የንግግር መድረክ የባይላተራል ንግግሮች መድረክ ላይ ይሄን ሁሉ ሊውሉ ይችላሉ። ነገር ግን የኢትዮጵያን ፖዚሽን መሆን ያለበት አሁን ሟቹ ጠቅላይ ሚኒስትር ያለው ነው። እነዚህ በሙሉ ታሪክ ናቸው ያለው ነው። አንድ እሱ ነው። ሁለተኛ ከዚህ በፊት ኢትዮጵያ ግድቡን ለመገደብ ብዙ ጊዜ ተመክሯል። ይሄ እኮ ግድብ የተጠናው ገና በአፄ ኃይለ ሥላሴ ጊዜ ነው። ከዛ በፊትም ሌላ ሙከራ የተደረገበት ጊዜ አለ። ነገር ግን ችሎታ
ኢትዮጵያ ችሎታ የላትም ይሄንን ግድብ ካለ ውጭ እርዳታ ለመገደብ አትችልም የሚባል ነገር ነበረ። ይሄ ጠያቂውም ሲናገር ነበር በዛ ውስጥ አሁን የግብፅን የዲፕሎማሲ ተጽዕኖ በዓለም ላይ ልታደርስ የምትችለውን ዲፕሎማሲ ተጽዕኖ እያናናከው ነው እንደ ሲለው ነው እሱን እያደረግኩኝ አይደለም ግን እሱም ታሪክ ነው በኢፌክት እሱ የሚለው ታሪክ ነው የሚልበት ምክንያት ይሄንን ግድብ እኛ ነን የምንሰራው በኢትዮጵያ ገንዘብ በናይል ላይ አይደለም እያለ ሲነግረው የነበረው ይሄንን ግድብ እኛ ነን የምንሰራው አንበደርም በኢትዮጵያ ገንዘብ ነው የምንሰራው የዓለም ባንክ ይሁን የውጭ መንግስት ይሁን የማንን መንግስት ይሁን ግድቡን ለመገደብ ለሽቦው ከቻይና ሊወስዱ ይችላሉ ግድቡን ግን ለመገደብ በኢትዮጵያ ነው የምንሰራው ነው ስለዚህ የግብፅ የዲፕሎማሲ ስራ ሲራራጥ ቢውል ነው እኮ የሚለው ግብፅ ዓለምን ሲያካትት ዓለም ላይ ሲዞር ቢውል የዲፕሎማሲ ስራ ዋጋ ቢስ ነው ምክንያቱም ተበድረን አይደለም የምንሰራው በራሳችን ችሎታ ነው የምንሰራው ስለዚህ በህግም ደረጃ ካየው ይሄ የኮሎኒያል ትሪቲስ የሚባሉ ታሪክ ናቸው በጉልበትም በገንባት ችሎታም ካልከው በኢትዮጵያ ጉልበት ስለምናደርገው ስለምንሰራው ለህንወላችን እጅግ አስፈላጊ ስለሆነ ሊያቆመን የሚችል የለም ነው እዛ ላይ የሚለው እንዴት አየኸው ላልከው ግን ከዛ በኋላ ብዙ እንዳላረዝምብህ እንጂ ምክንያቱም ቅድም ይሄ እኮ የውሃ ጉዳይ አይደለም ያልኩት አለ ከዛ በኋላ የተደረገው ይሄ የኮኦፐሬቲቭ ፍሬምወርክ አግሪመንት የሚል አለ እዛ ላይ ከእንግዲህ በአገሮች መካከል የውሃ ክፍፍል ይሆን የልማት ፕሮጀክቱን የመስራት ነገር መደረግ ያለበት በዚህ በናይል ተፋሰስ ወይም የናይል ተፋሰስ ኮሚሽን ውስጥ ነው በዛ ነው መደረግ ያለበት ሁለተኛ ሶስቱም ደግሞ ኢትዮጵያ ግብፅና ሱዳንም የተናገሩበት የዴክላሬሽን ኦፍ ፕሪንሲፕልስ በሚለው ላይ እዛ ላይም ህጉ ታይቶ ከሆነ ናይል ውሃ ፍትሃዊ በሆነ መንገድ ነው መከፋፈል ያለበት ኤኩተብል ነው የሚለው ኤኩተብል በሆነ መንገድ ነው መከፋፈል ያለበት በሚለው ላይ ሶስቱ ተስማምተዋል በመስማማት በመፈረም ደረጃ ግን ይሄ የዴክላሬሽን ኦፍ ፕሪንሲፕል የሚለው ስላለፉት ታሪክ ትሪቲዎች ብዙም አያወራም ስለዚህ ኢጅፕት ይሄንን ነገር ለመፈረም አልፈለገችም ምክንያቱም ከዚህ የኢጅፕትን ፖዚሽን የህግ እንትኖች አሉ ብሎ በየቦታው ግብፅ የሚናገረውን ነገር ዋጋ ቢስ ያደርገዋል ይሄ የፕሪንሲፕልስ የሚለው ዋጋ ቢስ ስለሚያደርገው ለማንኛውም አሁን ባለበት ደረጃ ላይ የመሙላቱ ነገር ነው ቅድም ያልኩት ውሃው ከተሞላ በኋላ ግብፅ የምታደርገው ነገር የለም ለምን አሁን እንኳን የሚዛተው ዛቻ እኔ እንኳን ዛቻ ትክክል ዋጋ ያለው ነው እውነተኛ ዛቻ ነው ብዬ አላስብም የሚዛተው ዛቻ የአውሮፕላንና የሄሊኮፕተር ጋጋታ የምን ነገር ብሎ ከግብፅ የሚነገረው ነገር ግብፅን ያስፈራት ነገር የውሃው አይደለም እዛ ግን ወደዛ ለመሄድ አልፈልግም በአሁኑ ደረጃ ላይ ውሃው ከተሞላ በኋላ ግብፅ ሊመታው አይችልም ያንን ግድብ ምክንያቱም ውሃው ከተሞላ በኋላ ከነካፈው ውሃው ከዛ በታች ያለውን አገር በሙሉ እስከ ግብፅ ድረስ ጠራርጎ ነው የሚደል ሊነካ አይችልም ስለዚህ ኢትዮጵያ አሁን ህጋዊ ክርክር ወይም ፖለቲካዊ ክርክር ወይም አሁን የኢትዮጵያ መንግስት እቺን ጉዳይ ተጠቅሞ ጥያቄ ከመጣ ወደ ኋላ መለስበታል እቺን ተጠቅሞ በሀገር ውስጥ ያለውን ችግር ለመፈጠም በሀገር ውስጥ ያለውን ተቃዋሚዎችን ለመደፍጠጥ የሚሄደው ነገር ሌላ ድራማ ነው ይሄ ሌላ ድራማ ነው ግብፅም ድራማ ነው የምታሳየው ያለችው ኢትዮጵያ ከሞላችው ግድቡ ተሰርቶ ውሃው ከሞላ በኋላ ግብፅ የፈራችው ነገር መሆኑ አይቀርም ያን እንዳታደርግ ነው ለመከራከር አቋሟን ለማጠንከር ነው የምትናገረው እና አልሲሲም ወጥቶ የአውሮፕላን ትርኢት የሚያየው ያቺ እንዳትሞላ ነው ዝቅ ተብላ እንድትሞላ ነው የሚፈልገው ምክንያቱም አሁን ያልኩት ነው ውሃው ከተሞላ የሀገሩ የአካባቢው የጂኦፖለቲክስ መሆኑ ቶታሊ ይለወጣል ስለዚህ ነው የውሃ አይደለም ያልኩት ግን ወደ ኋላ እንመለስበታለን ለአሁኑ ግን ይሄንን ነው የምለው ጠቅላይ ሚኒስትር መለስ የሚለው ታሪክ ነው የሚለው አንድ ህጎች ሁሉ ዋጋ ቢስ ናቸው ነው ሁለት በችሎታ ደረጃ በኢትዮጵያ ስለምናደርገው በዲፕሎማሲ ኢጅፕት የምታደርገው ነገር ብዙ አውሮፕላን ሊኖራቸው ይችላል የሚያመላልሳቸው ብዙ ባለስልጣኖች ሊኖራቸው ይችላል ወደ ሞስኮ ወደ ማን ወደውን የሚሄዱ
እኛን ግን አያቆመንም በራሳችን ገንዘብ ነው የምንሰራው ነው የሚለው። አመሰግናለሁ ፕሮፌሰር። ዶክተር ሄኖክን በዚህ ላይ መጨመር ትችላለህ? ከሱ ጋር ምን ማለት ፈልጋለሁ አብረን እንድትመልስልኝ። የጠቅላይ ሚኒስትር አብይ አህመድ ከዚህ በፊት የአዲስ አበባ ዩኒቨርሲቲ መምህራንን ሰብስበው ተናገሩት እንደተባለው ያኔ ሞባይልም አልተፈቀደም፣ ካሜራም አልተፈቀደም። ግን እዛው የተሳተፉ የአዲስ አበባ ዩኒቨርሲቲ ሰዎች እንደጻፉት እንዳየ ነው ግድቡ ለፖለቲካ ፍጆታ ነው የተገነባው እንጂ ኢትዮጵያ ለመጥቀም ተብሎ አልተገነባም የሚል። ሌላው ግድቡ በ10 ዓመትም አያልቅም ዝም ብሎ የውሸት ነው ሲሉ ጠቅላይ ሚኒስትሩ እንግዲህ የሀገር መሪ ሆነው ኢትዮጵያን ከአንዱ መሪ ወደ አንዱ መሪ እንግዲህ ስልጣን ስትረከብ ከነሙሉ ኃላፊነት ነው። ግን የአጠቃላይ ኢትዮጵያውያን ከኪሳቸው አውጥተው አባይ ግድብ ላይ ያፈሰሱትን ገንዘብ ሞራል በሚነካ መንገድ በተለያየ አጋጣሚ ይገለጽ ቆይቷል። የሜቴክ በሙስና በምናምን የግድቡን አጠቃላይ ኢሜጅ እስኪበላሽ ድረስ የግድቡ ኢንጂነር ስመኘው በቀለ ሲገደሉም አንድ ሰውዬ ሲሉ ሲጠቅሷቸው ኢንጂነር የመሰሉ በኢትዮጵያ ታሪክ ትልቅ ኮንትሪቢሽን አበርክተዋል ተብለው በታሪክ ሊታወሱ የሚችሉ በተለይ ደግሞ ከአባይ ግድብ ጋር በተያያዘ እንደዚህ አይነት እሳቸው በአባይ ጉዳይ ላይ ያሳዩት በሰጡት ቃለ መጠይቅም ይሁን የተወሰነ መግለጫዎች ላይ ጠንካራ የሆነ ኮሚትመንት አላሳዩም ይባላል። ከዚህ በተጨማሪም ቅድም ጠቅሰዋል ራሽያ ሄደው ለብቻቸው ዩኒላተራሊ ያደረጉት ስምምነት ሱዳንንም አስቆጥቷል። እኛ ሳታማክሩ ከግብጽ ጋር ተማክራቸዋል፣ አሜሪካ ጣልቃ እንድትገባ ተስማምታቸዋል የሚል ሱዳናውያንም አስቆርፎ ወደ ከግብጽ ጋር እንዲያብሩ አድርጓል። ይሄ ነገር ከኢትዮጵያ አሁን ያለው ወቅታዊ ሁኔታ በተለይ ደግሞ የውስጥ ፖለቲካችን አንዱን የመወንጀል ጠቅላይ ሚኒስትሩ የግብጽ ተላላኪዎች አሉ፣ ለግብጽ የሚሰሩ አሉ እያሉ በግልጽ መግለጫ እየሰጡ ነው። ይሄ ነገር ምን ያህል የእኛን ተጋላጭነት እየጨመረ የአባይ ጉዳይ ላይ ያለን የተደራዳሪነት የዊን ዊን ሶሉሽን ለማምጣት ምን ያህል ተግዳሮት እየሆነ ነው? አመሰግናለሁ ስታሊን። አንድ ሁለት ፋክቶችን ጠቀስ ላድርግ እስቲ እዚህ ጋር። ቅድም ፕሮፌሰር እስቄልም እንደጠቀሰው ኢትዮጵያ ውስጥ የሚታየው የቅቡልና ወይ ደግሞ የፖለቲካ ቅቡልና ጉድለት ስላለ ጠቅላይ ሚኒስትር አብይ አህመድ እሱን ነው መሙላት የሚፈልገው እንጂ አባይን የመሙላት ዋና ዓላማው አይደለም። በእርግጥ የአባይ ጉዳይ አሁን የተነሳበት ምክንያቱ ምንድነው ብለን ማየትም አስፈላጊ ይመስለኛል። እቺን አሁን እየተካሄደች ያለችውን ፌብሩዋሪ ውስጥ በዋሽንግተን ዲሲ ፌል ያደረገውን ስምምነት አውቆ ለዚች ሰዓት አቅርቧል። ምርጫን ኢንዴፊኒትሊ ሰስፔንድ ከማድረግ ጋር የተነሳ እንዲሁም ኦሮሚያ ክልል ውስጥ የተለያዩ ቦታ አማራ ክልል ውስጥም ጠቅላይ ሚኒስትሩ ላይ ትልቅ ኦፖዚሽን ወይ ደግሞ የሌጂቲመሲውን ኩዌስችን የሚያደርግ ብዙ እንቅስቃሴዎች የተነሱ ስለሆኑ ከመስከረም 30 በኋላም የሀገሪቷ ዕጣ ፈንታ ወዴት እንደምትሄድ የማይታወቅ በመሆኑ ጠቅላይ ሚኒስትሩ አሁን ያለውን የሌጂቲመሲ ጋፕን ለመሙላት ነው እቺን አጀንዳ አድርጎ ያመጣው እንጂ ይሄ ኮምፕሊትሊ ድራማና ቲያትር ነው ብዬ ነው ማስበው። አንድ ኢትዮጵያ ውስጥ አሁን ይሄ የክረምት ሰዓት ነው፣ ተጨማሪ ዝናብ አለ። ሁለተኛ በታሪክ 3 ሳይንቲስቶች የጻፉት አርቲክል አለ ከ2-3 ሳምንት በፊት። በታሪክ ለመጀመሪያ ጊዜ ሌሎቹ ትሪቢዩተሮቹ እንደነ ሌክ ቪክቶሪያ የውሃ ጭማሪ አሳይተዋል። በሶስተኛ ደረጃ የአስዋን ዳም ኢትሰልፍ ከ1964 ዓመተ ምህረት ለመጀመሪያ ጊዜ በታሪክ አሁን የሙሌቱ ወይ ደግሞ የሌቨሉ መጨመር ታይቷል for some ecological reason በኢንቫይሮንመንት እና በኢኮሎጂካል ሪዘን ማለት ነው። ስለዚህ አሁን ተጨማሪ የውሃ መጠን መጥቷል ከነበረው በላይ ማለት ነው። ኢትዮጵያ ውስጥ ክረምት በመሆኑ ኤክስቴንድድ የሆነ ሬንፎል ይኖራታል ኢትዮጵያ። እንደተጠቀስኩትም ደግሞ ሌሎቹም ተጨማሪ ሬንፎል አግኝተዋል፣ ተጨማሪ ውሃ ተገኝተዋል። እቺኛው ናቹራሊ ኢንቫይሮንመንት ያመጣውን ቤኔፊት ለመጠቀም እኛ
ከግብጽ ጋር ተፈራረመንም አልተፈራረመንም ውሃውን ሞላን ፎሬን ፖሊሲያችን መሪነታችን ቫሊድ ነው ስትሮንግ ነን እስካሁን የሚለውን የኢትዮጵያ ህዝብን ለመሸወድና ለማሞኘት የተዘጋጀው ነው እንጂ ከግብጽ ጋር ኢትዮጵያ ያላትን ከግብጽና ከሱዳን ጋር ያላትን ስምምነት አሸንፋ የአባይን መብቷንና ኢንትረስቷን ለማስጠበቅ የሚያስችላት መሪነት ይዛ አይደለም ኢንቫይሮንመንቱን ማኒፑሌት ለማድረግ ወይ ደግሞ አድቫንቴጅ ለመውሰድ ነው አሁን በጣም አሪፍ ነው በጣም አስፈላጊ ነው እንደውም በኔ እይታ አባይ መሞላት የነበረው ከዚህ በፊት ነበር ለምን ኢትዮጵያ ከማንኛውም ሀገር የበለጠ የታሪካዊ ስምምነት የምንላቸውን ኮምፕሊትሊ ኢትዮጵያን የማይመለከቱ ናቸው ብንልም ኢትዮጵያ better right አላት የተሻለ መብት አላት ከብዙ አንፃር ማለት ነው የኛ ወይ ደግሞ የኔ ፐርሰናሊ በጣም ትልቁ ተቃውሞ በኢትዮጵያ ህዝብ በተለያዩ ጊዜዎች ንግድ ስነገድ ነበር ይሄ ደግሞ የሚጀምረው ከአጼ ምኒልክ ነው ዛሬ የደረስንበትም ጣጣ እነሱ አባይ ላይ ኢትዮጵያ ያላትን መብት አሳልፎ በመሸጥ ነው አሁንም እየተደረገ ያለው ማውራት እንችላለን አውጥተን ዲሲ ላይ የአሜሪካ መንግስት ሊያስማማው ስትሞክር ግብጽ ከ55 ኪዩቢክ ሜትር ኦፍ ውሃ ወርዳ ወደ 38 አካባቢ እንድትመጣ ኢትዮጵያ ደግሞ 31 ቢሊዮን ብቻ ነው የሚሰጠው ስትል ወደ ላይ እስክትመጣ ስምምነቶች እየተካሄዱ ነበሩ እነኚህ ስምምነቶች ምን ላይ ደረሱ ምን ላይ ነው ተስማሙት በእኔ አመለካከት ወይ ደግሞ እኔ የሚጠረጥረው ኢትዮጵያ እና ግብጽ ኦልሬዲ ባክዶር አግሪመንታቸውን እየጨረሱ ነው አብዱልፈታህ ሲሲ የራሱ የሌጂቲመሲ ጋፕ አለው ሊቢያ ውስጥ ብዙ የግብጽ ቢጨርሱ ለምን ወደ ሴኩሪቲ ካውንስል ሄዱ ዶክተር ቢጨርሱ ባክዶር ቢጨርሱ ለምንድን ነው ሴኩሪቲ ካውንስል ጉዳዮችን የወሰዱት ግብጻውያን አንደኛ ድራማው በደንብ መተወን አለበት በደንብም ስራ ላይ ማዋል መቻል አለበት ሞር የድራማው ሌጂቲመሲ እና የድርሰቱ ሌጂቲመሲ ኡነታ እንዲኖረው ግሎባል ፌስ እንዲኖረው እነኚህ የሚደረጉ ስራዎች አሉ ወደ ሴኩሪቲ ካውንስል ደብዳቤ መላክ ወይ ደግሞ የነሱን ፖዚሽን መላክ ያን ያይል ሪዞሉሽን ባይንዲንግ የሆነ ሪዞሉሽን ከሴኩሪቲ ካውንስል የሚያስወጣው ነገር የለም ግብጽ ውስጥ ሲሲ የራሱን የሌጂቲመሲ ጋፕ አለው ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ውስጥ ትልቅ የሌጂቲመሲ ጋፕ አለው ይሄንን ሌጂቲመሲ ጋፓቸውን ለመሙላት የሚደረጉ ላይ የሚታዩ ነገሮችና ድራማዎች ናቸው እነኚህ እንጂ ከስር መሰረቱ የኢትዮጵያ ህዝብ ሞር መጠየቅ ያለበት ትራንስፓረንሲ ነው መጠየቅ ያለበት የኢትዮጵያ የኔጎሺዬሽን ወይ ደግሞ የስምምነት ክርክሩ አካሄዱ ላይ የኢትዮጵያ ፖዚሽን በግልጽ ምን እንደሆነ በሃውስ ሆልድ ሌቨል ፋክቶች ለኢትዮጵያ ህዝብ ግልጽ መሆን አለበት እንጂ ክሪቲካል ቮይሶች ሲቀርቡ ባንዳ እየተባለ ተቃዋሚ ፓርቲዎቹም ባንዳ እያሉ ትናንትናው ባንዳ ተብሎ 500,000 ብር ከግብጽ መንግስት ተቀበሉ የተባሉት ዛሬ ባንዳ ብሎ ሌሎቹን ይፈርጃሉ ይሄ እንዲህ አይነት የፖለቲካ ቁማርና ድራማ የኢትዮጵያ ህዝብን አይጠቅምም አባይንም አይጠቅም አባይ መገደብ የነበረበት ከዚህ በፊት ነው ቆይቷል ጊዜው መገደብ የነበረበት ዛሬም ይቻላል ስለዚህ እንደውም የኢትዮጵያ ህዝብን ሶሻል ሰፖርቲንግ ጋልቫናይዝ ለማድረግ ለሌጂቲመሲ ፐርፐስ መጠቀም የለበትም የሚል አቋም ነው ያለኝ ሌላ ለኢትዮጵያ ህዝብ ግልጽ መሆን ያለበት IMF እና ወርልድ ባንክ ፕሬዚዳንት የወርልድ ባንክ ፕሬዚዳንት ትናንትና የትዊተር ገጹ ላይ የጻፈው ነገር አለ እንደ ማስፈራሪያ አዘል ነገር ጽፏል አንደኛ የአባይ ግድብ የሚገደበው 4.6 ቢሊዮን ዶላር በኢትዮጵያ ህዝብ ብር ነው እዛ ላይ የIMF እና የወርልድ ባንክ ኮንዲሽናሊቲ ከየት ሊመጣ እንደቻለ እግዚአብሔር ይወቀው ወርልድ ባንክ እና IMF ሎን ሲሰጡ ወይ ደግሞ አንድ ፕሮጀክትን ፋይናንስ ያደርጉ ኮንዲሽናል አርጎ ያስቀምጣሉ እንዲህ ብታስፈጽም እንዲህ አይነት ፖሊሲ በኖር ብቻ ነው ይሄ ሎን የሚሰጠው ተብሎ ነው ይሄ የኒዮ ኮሎኒያል ፋይናንሻል አሬንጅመንት ስለሆነ ማለት ነው
የአባይ ጉዳይ ላይ የወርልድ ባንክ እና የአይኤምኤፍ ስትሮንግ ሆልድ የሆነ ስቴትመንት እና ቮይስ ከየት ነው የመጣው? እንደነ አጼ ምኒልክ ያኑ ጠቅላይ ሚኒስትር አብይ አህመድ አሳልፎ እየሸጡ የኢትዮጵያን ኢንትረስት እየሰጡ ያሉት ነገር አለ ወይ የሚል እንድንጠይቅ ጥያቄ ያነሳል። ትራንስፓረንሲ ይጎላል እዛ አካባቢ እና ብዙ ጥያቄዎችን ነው መጠየቅ ያለብን እንደ እዛ ሀገር ኢትዮጵያ የምትባል ሀገር ህዝብ ብዬ ነው የማስበው። አመሰግናለሁ። ፕሮፌሰር ኢትዮጵያ ምን ላይ ነው ፌል ያደረገችው? ይሄ ዊን ዊን ሶሉሽን በአባይ ግድብ ላይ ለማምጣት ፌል ያደረግነው ምኑ ጋር ነው? የውስጥ የፖለቲካል ኮሄዥን ስለሌለን ነው ወይስ የአመራር ችግር ነው? የዲፕሎማሲ ችግር ነው? ምን ላይ ነው እኛ ፌል ያደረግነው? እንደ ግድብ ከግድቡ አንፃር ከሆነ ኢትዮጵያ ይሄን ያህል ፌል አድርጋለች ለማለት ያስቸግራል። ነገር ግን ችግር አለ። ከመጀመሪያ ጀምሬ ስናገር የነበረው ነገር አለ። ይሄ ነገር ስለ ውሃ አይደለም ብዬ ከመጀመሪያው ስናገር የነበረው ምንድነው? አሁን ለምሳሌ ግብጽ ኢትዮጵያ ኤሌክትሪሲቲ ራሷን መደገፍ አትችልም የሚል አስተሳሰብ በማንኛውም ዲፕሎማሲ መድረክ በዓለም አቀፍ መድረክ ለማንሳት አትችልም። ግብጽ ከ100% ድረስ ኤሌክትሪሲቲ አላት። ኢትዮጵያ 30% ብቻ ነው ያለው። ግን ኢትዮጵያ የራሷን በራሷ ሉዓላዊ ክልል ውስጥ ያለ ወንዝ ገድባ ኤሌክትሪሲቲ አመንጭታ ውሃውን መልቀቅ አትችልም ብላ ለመናገር አትችልም። አያስኬድም። ይሄ ነገር የውሃ አይደለም ለማለት ነው። ሁለተኛ ግብጽ ይሄ የናይል ውሃ እኮ ግብጽ ውስጥ አይደለም የሚቀረው፣ አልፎ ተርፎ እኮ ወደ ሜዲትራኒያን ባህር ይገባል። ስለዚህ ወደ ሜዲትራኒያን ባህር የሚፈሰውን ውሃ አልፎ ወደ ዛም የሚፈሰውን ውሃ ኢትዮጵያ ልትጠቀምበት አትችልም ለማለት አትችልም። ግብጽ እንደዚህ አይነት ዲፕሎማሲ አያስኬድም። በየትኛውም ውሃ ችግር ቢሆን ኖሮ ደግሞ ግብጽ ይሄ የምድር ውስጥ ውሃ የከርሰ ምድር ውሃ ይሄ የኑቢያን አኳፈር ሲስተም የሚልም አለ። እስከ ለ1000 ዓመት ድረስ ለግብጽ ውሃ ለመስጠት የሚችል የውሃ ችግር አይደለም። ግብጽ የሚመጣውን ውሃ ሰርኪሌት ማድረግ ትችላለች። የዛ ችግር የለም። እሱን መልሶ ሰርኪሌት እያደረገው ሊጠቀሙበት ይችላሉ። ትንሽ ገንዘብ ካላቸው ደግሞ የሜዲትራኒያን ላይ ያለውንም ዲሳሊኔት አድርገው ሊጠቀሙበት ይችላሉ። የውሃ ችግር ግብጽ ላይ የለም። ያለው ክርክር ምንድነው? ውሃው በስንት ጊዜ ይሞላል በሚለው ላይ ደግሞ አሁን ዶክተር ሄኖክ እንደተናገረው እንዲያውም ውሃው መሞላት ያለበት አሁን ነው። ትርፍ ውሃ ባለበት ጊዜ ነው መሞላት ያለበት። በአስዋንም ላይ እስከ 169 ቢሊዮን ቢሲኤም የሚሆን ውሃ አለ። ሌላ ቦታም ውሃ አለ። ስለዚህ ውሃው መያዝ ያለበት በኢትዮጵያ ከማንኛውም ጊዜ ይልቅ አሁን ነው መያዝ ያለበት። ስለ ውሃ አይደለም። ግብጽ የምትቃወመው ያንን ዴክላሬሽን ኦፍ ፕሪንሲፕልስ ነው የተቃወመችው። የክርክሯን ይሄ የህጋዊ ክርክሯን ስለሚያሳጣት። ለምንድን ነው የምትከራከረው እዚህ ላይ? ውሃው ከተገደበና ግብጽ መንካት ከሌለባት ግብጽ በዚህ አካባቢ በቀይ ባህር አካባቢ ያላት የወታደራዊና የዲፕሎማሲ ሄጀመኒ ይጠፋባታል። ጂኦፖለቲክሱ ይለወጣል። ያ ሁሉ ወደ ኢትዮጵያ ይዞራል። እችን ማጣት ስለማትፈልግ ነው በየቦታው የምትዞረው እንጂ የውሃው ጉዳይ አይደለም። ክርክሩም የዛ ጉዳይ አይደለም ለማለት ነው። ይሄንን እዚህ ላይ አስቀምጬ ለመተው ነው። ነገር ግን ምንድነው እኛ ላይ የሆነው ችግር ያልከው? ሁለት ችግሮች ያሉ ይመስለኛል። የመጀመሪያው መሰረታዊ ነው። ኢትዮጵያ የብሔራዊ ደህንነት ፖሊሲ የላትም። አሁን አላት የሚባለው በ2002 የተሰራው ነው። ያ በ2002 የተሰራው የኢትዮጵያ የብሔራዊ ደህንነት ፖሊሲ የሚለው የኢትዮጵያ የውጭ ጉዳይ ፖሊሲ በምን መንገድ ነው መካሄድ አለበት በሚለው ላይ ዶክትሪን ነው። ከዛ መሰረት አንስተ ነው ከየአገሩ ጋራ ከየክፍለ ዓለሙ ጋራ ከተለያዩ አገሮች ጋራ ከተለያዩ ጎራዎች ጋራ የምታደርገውን ገቨርን የሚያደርገው ያ ፖሊሲ ነው። የብሔራዊ ደህንነት ፖሊሲ ነው የሚያስፈልጋል። በ2002 የነበረው ሁለት መሰረታዊ ነጥቦች ነበሩት። አንደኛ ኢትዮጵያን ከድህነት ማላቀቅ ነው። ያ ማለት በአገር ውስጥ ድህነት ማላቀቅ ቢሆንም የኢትዮጵያ ዲፕሎማሲ ግን የሚመራው በየትኛውም ሀገር ከቻይና ጋር ይሆን ከግብጽ ጋር ይሆን
ከጅቡቲ ጋር ይሁን ከማንም ጋር የሚደረገው ይሄንን ከግብ ለማድረስ ነው። ይሄንን ለማሳለጥ ነው። ኢትዮጵያን ከድህንነት ለማውጣት የሚደረገው ትግል ውስጥ ነው። ስለዚህ የኢትዮጵያ ፖሊሲ ያን ጊዜ የሚደረገው በእያንዳንዱ ቦታ በአውሮፓ በአሜሪካ የሚደረገው ያንን ከድህንነት የመላቀቅን በሀገር ውስጥ ከድህንነት የመላቀቅን መሰረት አድርጎ ነው የውጭ ፖሊሲ የሚደረገው የነበረው። ማንም አገር የትኛውም አገር የውጭ ፖሊሲን አድሆክ በሆነ መንገድ አይሰራም። መሰረታዊ ብሔራዊ ጥቅም ዲፋይን መደረግ አለበት። ያ ነበር አንደኛው የሄድና መላቀቅ ነው። ሁለተኛ ማንኛውም የኢትዮጵያ ፖሊሲ የሚለው ያኛው የኢትዮጵያ ፖሊሲ ከድህነት መላቀቁ ሌላ ደግሞ የውጭ ግንኙነት የሚሆነው በመልካም ጉርብትና ላይ ነው። በዚህ አካባቢ ያሉት ከጅቡቲ ከሶማሌ ከኤርትሪያ ሁሉ ጋር የምታደርገው ከዚያ አካባቢ ያለው መልካም ጉርብትና ላይ ነው። እዚህ ሀገር ሰላም ሲሆን ነው ውጭ ፖሊሲ ሌላውን ማካሄድ የምንችለው የሚለው እና የተመሰረተ ነው። ከዛን ጊዜ ጀምሮ ውጭ ፖሊሲ አልነበረም። ይልቅስ አሁን መጣ የሚባለው የሆነ የውጭ ፖሊሲ የሚገዛው የሚመራው ፖሊሲ የሚባለው የኢትዮጵያ የአሁኑ ጠቅላይ ሚኒስትር አንድ ጊዜ ወጥተው ለውጭ ዲፕሎማቶች የተናገሩት ከእንግዲህ የኛ ፖሊሲ ዜጋ ተኮር ነው የሚሆነው። ለዜጎቻችን ውጭ ሀገር ላሉ ዜጎቻችን ለዲያስፖራ ማለት ነው ለነሱ አገልግሎት መስጠት ነው ያሉት። ያ ነው እንግዲህ የኢትዮጵያን ፖሊሲ የሚመራው ዶክትሪን ውጭ ሀገር ያሉትን ዜጎቻችንን ስንት ኢትዮጵያዊ ነው በውጭ ሀገር ያለው የኢትዮጵያን ኤምባሲ የሚጠቀምበት ስንት ነው? ሌላው ሁሉ እኛ ሁላችን ሌላ ሀገር ፓስፖርት ነው የምንጠቀመው። ስለዚህ ይሄ የኢትዮጵያን የውጭ ፖሊሲ የሚመራ ዶክትሪን የለም በኢትዮጵያ። ስለዚህ ምንድነው የሆነው? ከኤርትራ ጋር ሰላም ሲያደርጉ ከኤርትራ ጋር ብቻ ነው ሰላም ያደረጉት እንጂ ኤርትራ ላይ ማዕቀብ ያደረጉት ጅቡቲ፣ ሱዳን ምናምን መሆናቸው ተረስቶ ይህን ስለጠየቀኝ ነው ተረስቶ ከኤርትራ ጋር ብቻ ተደረገ። ለነዚህ ግን ወዳጆች ናቸው ለተባሉት ስላልተነገረ ምንም መልስ ስላልሰጣቸው አሁን እነሱ የኛ ተቃራኒ ሆነዋል። የኢትዮጵያ ተቃራኒ ሆነው ቆመዋል። ቅድም ስትናገሩ ጅቡቲን፣ ሱዳንም፣ ኬንያም ሌሎችም ከግብጽ ጋር የግብጽን አቋም የያዙት የኢትዮጵያ የውጭ ጉዳይ ፖሊሲ አቅጣጫው ስለማይታወቅ ነው። በዶክትሪን የሚመራ ወይም ከአንድ የብሔራዊ ደህንነት ፖሊሲ የተነሳ ስላልሆነ ነው። አንድ እሱ ነው። ሁለተኛ ችግር የተፈጠረው ጠቅላይ ሚኒስትሩ ስልጣን ላይ በመጡበት ጊዜ ካይሮ ሄደው ቃል የገቡት ነገር አለ ለአልሲሲ በአረብኛ ቋንቋ ግብጽን ምንም አልጎዳም ብለው ቃል የገቡት ነገር አለ። ሁለተኛ ሶቺ ላይ ሲገናኙ ሶቺ ላይ ተገናኝተው ዋሽንግተን ላይ ለመሄድ ሲስማሙ ያጠፉት ጥፋት አለ እዛ። ያ ጥፋት ምንድነው? በዚህ በዴክላሬሽን ኦፍ ፕሪንሲፕል ውስጥ በአገሮቹ መካከል በተፋሰሶች አገሮች መካከል የሚደረጉ ችግሮች ከተፈጠሩ ድርድርም የሚካሄደው ሽምግልናም የሚካሄደው ኒውትራል በሆኑ ነው መሆን ያለበት ነው የሚለው። ኒውትራል የሚሆኑት ደግሞ ስምም ጠቅሶ የሚናገረው የአፍሪካ ዩኒየንን እና እንደ ኢጋድ ያሉትን ወይም የናይል ቤሲን ኢኒሺቲቭ በሚባሉት ውስጥ ነው። ዋሽንግተን ምን ወሰደው? ዋሽንግተንና ዓለም ባንክን እዚህ ውስጥ ምን አገባ? በስምምነቱ መሰረት እዛ መሄድ አልነበረበት። ወደ ሶቺ ሲሄዱና ከአልሲሲ ጋር ሲገናኙ ግን ወደ ዋሽንግተን እንዲሄድ የተስማሙት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ናቸው። መሄድ ወዳልነበረበት እዛ ላይ ያሉት ሁለት አሁን ዋሽንግተን ማለት የዋይት ሃውስ ወይም የአሜሪካ የውጭ ጉዳይ ፖሊሲ ኒውትራል አይደለም። ሁለት ነገሮች ናቸው የሚፈልጉት የነበረው በዛን ጊዜ የአሜሪካዎቹ። አንድ የእስራኤልና የፓለስታይን ፒስ ብለው ፕሬዚደንት ትራምፕ ያመጡት አንድ ስምምነት አለ ፕሮፖዝ የተደረገ። በዛ ላይ የግብፅን ድጋፍ ይፈልጋሉ። ግብፅ ከደገፈቻቸው እስራኤልና ፓለስታይን ከፈረሙ ለምርጫ እዚህ ሀገር ለሚደረገው ምርጫ ከአፍጋኒስታን ጋር ተጨማምረው ይሄው የውጭ ፖሊሲ ስኬቶችም አሉኝና ምረጡኝ ለማለት ስለሚጠቅማቸው ነው እንጂ ትራምፕ የአፍሪካ ፖሊሲ አልነበራቸውም፣ የኢትዮጵያ ፖሊሲም አልነበራቸው፣ ኢንትረስትም አልነበራቸው። የእሳቸው ኢንትረስት እንደሚታወቀው ምርጫው ነው። ምርጫው በሚመጣበት ጊዜ እችስ ትምጣ ወደ እኔ ብለው እሳቸውም የማያውቁት ነገር ውስጥ ገብተው መፈትፈት ነው የጀመሩት በዚህ በናይል ጉዳይ ላይ።
ሁለተኛው የእሳቸው ጥቅም ቻይናን ከአፍሪካ መፈንቀል ነው። ቆይተውም ቢሆን ቻይናን ለመፈንቀል ይፈልጋሉ። ቻይና ግን ከአፍሪካንና አውሮፓንና ኤሽያን ይሄ ሮድስ ኤንድ ቤልት በሚለው ኢኒሼቲቭ አሜሪካ የሌለችበትን አዲስ የዓለም አቀፍ የንግድ ግንኙነትን መስርታለች። ዞሮ ኋላ የመጡበትን ቻይናን ለመግፋት እዚህ ገብተውበት ነው። ስለዚህ እነዚህ ባለጥቅም ናቸው፣ ኒውትራል ያልሆኑ አደራዳሪዎች ናቸው። አደራዳሪ ደግሞ እንዳይባሉ ፋሲሊቴተር ነን ኦብዘርቨር ነው ሲሉ ነው የነበረው። ስለዚህ በአጠቃላይ ምንድነው የሆነው ካልከው የኢትዮጵያ የውጭ ጉዳይ አሰራሩ ዝርክርክ ነው የሆነው። ከዶክትሪን ላይ የሚነሳ ሳይሆን ልክ እንደ ትራምፕ ለምርጫ እንደሚያደርጉት በኢትዮጵያ ውስጥም ሲደረግ የነበረው ምንድነው ለምርጫ የሚጠቅመን ምንድነው ቅድም ሄኖክ ሌጂቲመሲ ያለው ምንድነው የሚጠቅመን ከሚለው አንፃር ለኢትዮጵያ የማይጠቅም የፖሊሲ አካሄድ ስለተካሄደ ነው። አሁን እንኳን እኪን ያቆማለን። አሁንም እንኳን የግብፅ እንቅስቃሴ ሴበር ራትሊንግ ግብፅ ራሷን ዲፌንድ ማድረግ ትችላለች። ከእስራኤል ከሊቢያ ራሷን ዲፌንድ መከላከል የሚችል ወታደር አለ። 2000 ማይል ግን ሄዶ ሊዋጋ የሚችል እግረኛም 2000 ሱዳን ከሷ ጋር ካልሆነች ማለት ነው። ሱዳን ከሆነች ሌላ ጉዳይ ነው። 2000 ማይል ላይ ግን የወታደር ኃይልን ፕሮጀክት አድርጎ ለመዋጋት የሚበቃ ኃይልም የላትም። አሁን የተመቸው ለኢትዮጵያ መንግስት ነው። ግብፅ ልትወጋኝ ነው እና አገር ውስጥ ያሉትን ባንዳዎች ፕሮክሲዎችን እነሱን መመንጠር አለብኝ ብለው የእሳቸው የፌስቡክ ተሟጋቾች እየተናገሩ ነው። ወደ ውጊያ እየሄድን ከኋላ ጠላት አስቀምጠን አንቀመጥም ብለው የመንግስቱ ኃይለማርያምን ንግግር ጀምረዋል። ዞሮ ነገሩ ምንድነው? አንደኛ ከዝርክርክነት፣ ሁለተኛ የፖለቲካ ጥቅምን ብቻ ከማሳደድ የሚመጣ የፎረን ፖሊሲ ውድቀት ነው በኢትዮጵያ ላይ እየደረሰው። በጣም አመሰግናለሁ። እንዲሁ አሁን ፌስቡክ መልእክት እያየው ምንድነው የሚሉት አሁን ፕሮፌሰር አንተ ካልገው ጋር ሚስማማ ነው የጠቅላይ ሚኒስትር አብይ አህመድ መንግስት በዚህ ጠላት ሀገር ውስጥ ገሌ ጠላት አለኝ እያሉ የራሳቸውን ሳፖርተር ለማሰባሰብ የአባይን ግድብ እየተጠቀሙበት ነው። በአባይ ግድብ ምክንያት የራሳቸውን ፓወር ኮንሶሊዴት ለማድረግ እየተጠቀሙበት ነው። ሀገር ውስጥ ይኸው እገሌ አባይ ጉዳይ አልቃ የገባ ነው፣ ከግብፅ ጋር እያበረ ነው፣ እገሌ የሚባል ፓርቲ እገሌ እያሉ ስም እያጠፉ ብሎ ኮሜንት እየሰጠ ነው። አንተ አሁን ፕሮፌሰር ካልከው ጋር ኢትዮጵያ በዚህ ሰዓት ዶክተር ዳንተ ነኝ። ኢትዮጵያ በዚህ ሰዓት የሆነ ስትራቴጂክ የሆነ በጣም ከባድ የሆነ የሴኩሪቲ ችግር ይታይባታል። በዚህ ሰዓት ብዙ ጊዜ ፕሮፌሰርም ከዚህ በፊት እዚህ ስንወያይ በአውሮፕላን ደርሶ መልስ መጡ አባይ ግድብን አጥቅቶ የሚመለስ አውሮፕላን ሊኖር አይችልም አየር ላይ ነዳጅ ካልሞላ በስተቀር ስትለን ነበር ባለፈው ፕሮፌሰር። ይሄን ግን ትንሽ ስጋት እዚህ ላይ ስጋት የሚጭርብን በቅርቡ የደቡብ ሱዳን መንግስት ጆንግሌ የሚባለው ክፍለ ሀገራቸው ፓጋግ አካባቢ ወደ ጋምቤላ አካባቢ የተጠጋ ቦታ ለግብፃውያን ቦታ ፈቅዳለች የሚል ወሬ ተሰምቶ በአዲስ አበባ የደቡብ ሱዳን አምባሳደር ይሄ ውሸት ነው ሲሉ አስተባብለው ነበር። ሆኖም ግን የደቡብ ሱዳን የመከላከያ ሚኒስትር የሆኑት የዶክተር ማሻር ባለቤት አንጀሊና ቴሊ ምንድን ያሉት በመሬታችን ለፈለግ ነው አካል መስጠት መብታችን ነው፣ የደቡብ ሱዳን ስትራቴጂክ አጋር ኢትዮጵያ አትመርጥልንም ሲሉ ቃለ መጠይቅ ሰጥተዋል። እንግዲህ መስጠት እንችላለን ፓጋግ ማለት ሰጥተናል የሚል ሂንት ሰጥተዋል በቃለ መጠይቃቸው። ይሄ ነገር ምን ያህል ለኢትዮጵያ አጠቃላይ ናሽናል ሴኩሪቲ አደጋ ሊሆን ይችላል? የአባይ ጉዳይ ምን ያህል እናንተ የምትተነትኑት? ዶክተር ወደ አንተ። በእኔ አመለካከት ግብፅ ኢትዮጵያን መቼም ትመታለች። ቅድም ፕሮፌሰር ስቄል ግብፅ እንዳለው አንደኛ የብቃት የቴክኖሎጂ የሚሊተሪ ቴክኖሎጂ ብቃትም አለ። ከስትራቴጂክ አንጻር ግብፅ ኢትዮጵያን ሱዳንና ደቡብ ሱዳንን እንደ ስፕሪንግ ቦርድ ተጠቅማ ኢትዮጵያን መምታት የኢትዮጵያን ግድብ ትመታለች የሚል እምነት አይኖረኝም። ለምንድን ነው ካልከኝ አንደኛ ኢትዮጵያን ለብዙ አመታት ሎንግ ተርም የሆነ አግሬሽን ሚሊተሪ አግሬሽን ኢትዮጵያን ፉሊ ኮንትሮል የማድረግ ፉሊ በሚሊተሪ ኮንትሮል አርጋ በራሷ which is indirectly የኮሎኒያል ነገር ካልሆነ በስተቀር ሂት ኤንድ ረን
ኢትዮጵያ ላይ በጭራሽ አትፈጽመውም ስፔሻሊ ደግሞ ሱዳንና ሳውዝ ሱዳን ተጠቅማል ለምን ነው ካልከኝ ሳውዝ ሱዳንና ሱዳን ከኢትዮጵያ ጋር ፐርማነንት የሆነ በቦርደር ምክንያት በድንበር ምክንያት ፐርማነንት የሆነ ደስቲኒ ያላቸው የግብጽ ሂት ኤንድ ረን የሚሊተሪ ኦፕሬሽን ሱዳንና ሳውዝ ሱዳን ተጠቅማ የምትፈጽም ከሆነ ሳውዝ ሱዳን አዲስ ገና የተፈጠረች ሀገር ምንም አቅም የሌላት በኢትዮጵያ ድራሿ ሊጠፋ የምትችል ሀገር ነች ስለዚህ ያን ሪስክ አይቀበሉ ራሽናል የሆነ የሚሊተሪ ካልኩሌሽን የሚያካሂዱ ከሆነ ሳውዝ ሱዳኖች በጭራሽ ለግብጽ የፈለገ አይነት አድቫንቴጅ ሚሊተሪ አድቫንቴጅ ደግሞ ኢኮኖሚክ አድቫንቴጅ ቢያገኙ ያን ነገር አያዋጣቸውም አይቀበሉትም እጣፋንታቸው የወደፊት እጣፋንታቸው ከኢትዮጵያ ጋር ነው እንጂ ከግብጽ ጋር አይደለም ሳውዝ ሱዳኖች ሱዳንም ቢሆን እንዲሁ በድንበር ምክንያት ሎንግ ተርም የሆነ ኢንትረስታቸው ከኢትዮጵያ ጋር ነው እንጂ ከግብጽ ጋር አይደለም ስለዚህ ግብጽ ኢትዮጵያ ላይ ግድቡ ላይ ልታደርግ የምትችለው ሂት ኤንድ ረን በዛው ምክንያት ወይ ደግሞ ለዛ ምክንያት አይታየኝም ሎንግ ተርም የሆነ የሚሊተሪ ኦኩፔሽን ከሆነ አንደኛ ጊዜውም የዓለም አቀፍ ያለው ጂኦፖለቲካል ሲቹዌሽንም ለዚህ አይፈቅድም ሊሆን የሚችል ግብጽ እንዳልኩት ሂት ኤንድ ረን ብቻ ነው ለዛ ደግሞ ተባባሪ አካል ከሳውዝ ሱዳን ከሱዳን ከጅቡቲም ከኤርትራም በጭራሽ አታገኘውም ኤርትራ ዱሮ ቢሆን ከሁለት ዓመት በፊት ስምምነት ወይ ደግሞ አሁን የሻክራ ያለው ፒስ በፊት ቢሆን ኖሮ ኦኬ ኤርትራ ሊያጠራጥር ይችላል ኤርትራውያኖች አሳልፎ ሊሰጡ ለግብጽ ልተባበሩ ይችላሉ ብለን እናስብ እንችላለን አሁን ግን ሞር ኦር ሌስ ኢትዮጵያ እዛ ሆርን ኦፍ አፍሪካ ውስጥ ያላት ሂስቶሪካል የሆነ ሞኖፖሊዎች ለኢትዮጵያ ብዙ ለቨሬጅ ይሰጣሉ ለዛም ነው ኢጅፕት ወይ ደግሞ ግብጽ መቼም ኢትዮጵያን የመምታት ሚሊተሪሊ በወታደር የመምታት it's not in the best interest of Egypt በኔጎሺዬሽን በስምምነት በክርክር በራውንድ ቴብል ያላቸውን ግሎባል ፖለቲካል ሰፖርት ጋልቫናይዝ ያደርጉ ሚድል ኢስት ላይ መካከለኛው ሀገራት ላይ ያላቸውን ጂኦፖለቲካል ሬሌቫንሲያቸውን ተጠቅሞ ኢትዮጵያን ሊያንበረክኩት ይፈልጋሉ ወይ ደግሞ ይሞክራሉ እንጂ በጭራሽ ሚሊተሪ ሶሉሽን እንደማያስከድ ያቃሉ ግብጾች የኛ ወይ የኔ ችግር ይሄንን ፋብሪኬት በማድረግ አርቲፊሻል የሆነ የስቴት ኦፍ ዋር በመፍጠር የሀገር ውስጥ የሌጂቲመሲ ወይ ደግሞ የቅቡልና እጦትን ለመሙላት ጠቅላይ ሚኒስትሩ እየተጠቀሙበት ነው ይሄን ደግሞ ከ1902 አጼ ምኒልክ የፈጠሩት ስምምነት ጋር አለያይቼ አልመለከተውም ይሄንን ነገር ከኢትዮጵያ ህዝብ ጋር ትራንስፓረንት የሆነ አካውንታብል የሆነ ሪሌሽንሺፕ ያስፈልጋቸዋል መጨረሻ ላይ የግብጽ የአባይ ግድብ መሙላት because of environmental and ecological reason ጊዜው አሁን ነው ጊዜው ፌቨር ያደርጋል ይሄንን አድቫንቴጅ ወስዶ ለፖለቲካል ድራማ መጠቀምና ሀገር ውስጥ ያለውን የፖለቲካል ሌጂቲመሲ ዴፊሺየንሲ ለመሙላት ፖለቲካል ኦፖዚሽኖችን ለመምታት የሚደረገው ክርክርና ወይ የሚደረገው ድራማና ድርሰት የበለጠ ጠቅላይ ሚኒስትሩን ችግር ላይ ነው የሚያጋልጠው ከግብጽ የበለጠ ዋና ጣላት አድርጎ የሚቆጥሩት እንደነ ኦነግን ነው እንደነ ኦፌኮን ነው ሌሎችም ደግሞ ተቃዋሚ ፓርቲዎችን ነው ጠቅላይ ሚኒስትሩ ይሄንን አመለካከታቸውን ቢቀይሩና ተቃዋሚ ፓርቲዎችን ኦን ቦርድ ቢያመጡና የሀገር ጉዳይ ውስጥ ቢያሳትፏቸው እንደውም ይጠቅማሉ እንጂ አይጎዷቸውም እና ኢትዮጵያ ህዝብ ይሄንን ማወቅ አለበት ባይነኝ አንድ ፖይንት እዚህ ጋር ልጨምር ስታልን የረሳሁትን ፖይንት ከዚህ የምንረዳው ነገር አለ የኢትዮጵያ መሪዎችና የግብጽ ጋር ኮንፍሊክት ኦፍ ኢንትረስት ይታያል ለምሳሌ የ1959 ስምምነት ላይ አጼ ኃይለ ሥላሴ በቂ የሆነ የመንግስታዊ እርምጃ ያልወሰደበት አንድ በኔ ቲዮሪ የ1955 የኢትዮጵያ ህገ መንግስት የተሻሻለ ህገ መንግስት ውስጥ አጼ ኃይለ ሥላሴ አንድ የመንግስት ግዴታ አድርጎ ያስቀመጠው ነገር አለ እሱም የኢትዮጵያ ኦርቶዶክስ ቸርች
በአሌክሳንድሪያ አርጎ ወደ ኢትዮጵያ የገባውን የኮፕቲክ ቸርችን ዲፌንድ የማድረግ ህገ መንግስታዊ ግዴታ አለብን ብሎ አስቀምጦታል። አሁን የአፄ ኃይለ ሥላሴ የህገ መንግስታዊ ግዴታ የኦርቶዶክስ ቸርችን ዲፌንድ የማድረግና ፕሮቴክት የማድረግና እንዲሁም ደግሞ ከግብጽ ጋር በቂ የሆነ መንግስታዊ ሪአክሽን ወይ ደግሞ መልስ ለመስጠት ኮንፍሊክት ኦፍ ኢንትረስት እዛ ጋር ተፈጥሯል ብዬ ነው ማስበው። ይሄንን ወደፊት ኢቮልቭ የሚያደርግ ቲዮሪ ሊሆን ይችላል። ግን መሪዎች የኢትዮጵያ መሪዎች the best interest of Ethiopian የኢትዮጵያ ህዝብን ኢንትረስት ወክሎ አያውቁትም ባይ ነኝ ከምልክ ጀምሮ እስከ ጠቅላይ ሚኒስትር አብይ አህመድ። አመሰግናለሁ። ሰዓታችን እየገፋ ነው። ሁለታችሁ አንዳንድ ጥያቄ ላድርስና በዚሁ ፕሮግራማችን እንቋጫለን። ፕሮፌሰር የኢትዮጵያ በወቅታዊ ሁኔታ በዚህ ሰዓት ኢትዮጵያ ቅርቃር ውስጥ ገብታለች። በዲፕሎማሲ የመጨረሻ በጣም አስቸጋሪ ሁኔታ ውስጥ ያለችው የአባይ የህዳሴ ግድብን ጉዳይ በተመለከተ የግብጽ ይሄን ጉዳይ ወደ ሴኩሪቲ ካውንስል ሰሞኑ መርተዋለች። ይሄ ነገር ምን ያህል የኢትዮጵያ በዊን ዊን ሶሉሽን የኢትዮጵያ ጥቅምን ማስጠበቅ እንችላለን የሚለው ትልቅ አነጋጋሪ ጉዳይ ሆኗል። ይህ በእንዲህ እንዳለ ግን ኢትዮጵያ ውስጥ አሁንም የውስጥ ችግራችንን ማግኒፋይ እያደረገ በአገራዊ ጉዳይ ላይ ብዙ ልዩነት እየታየ ነው በኢትዮጵያ ፖለቲከኞች ላይ። ይሄ የሚመነጨው ከጠቅላይ ሚኒስትሩ አንደበት ነው። የጠቅላይ ሚኒስትሩ አንደበት ያልተገራ በመሆኑ ኢትዮጵያውያንን እየከፋፈለ የኢትዮጵያ ፖለቲካ ፓርቲዎችን አንድ አድርጎ በአባይ ጉዳይ ላይ ኮንሰንሰስ መፍጠር ሲቻል ይሄን የሚከፋፍል ንግግር በማድረጋቸው ነው። ይሄን አንዱ ተጠያቂ እሳቸው ናቸው። ግን ያው ታሪካዊ ነውና ይሄ በታሪክ ተወቃሽ እንዳይሆኑ ኢትዮጵያውያንም ኢትዮጵያ ውስጥ ያሉ ፖለቲካ ፓርቲዎችም ምን ማድረግ አለባቸው? ይሄ ነገር የኢትዮጵያ ጥቅምን በማይጎዳ መልኩ በዊን ዊን ሶሉሽን ዲፈንድ አድርጎ የአባይን ጉዳይን ለኢትዮጵያውያን የሚገባውን ጥቅም ለመስጠት ከኢትዮጵያ ምን ይጠበቃል? በተለይ ደግሞ ከጠቅላይ ሚኒስትሩ በዚህ ሰዓት ኢትዮጵያን እየመሩ ያሉት ጠቅላይ ሚኒስትር ምን ይጠበቃል? ከኢትዮጵያ ጠቅላይ ሚኒስትር ምንም አልጠብቅም አሁን ደረጃ። ምክንያቱም ጊዜው አልፏል። ቅድም ከሀገር ውስጥ ተሰሚነት አላቸው ወይ በሚባለው ደረጃ ላይ በሀገር ውስጥ ተሰሚነታቸው በጣም ወድቋል። አሁን ደግሞ በውጭ ሀገር ያለው ተሰሚነታቸውም እየወደቀ ነው። የአምነስቲ ኢንተርናሽናል መዝገብ ያንን ዘገባውን ካቀረበ በኋላ ጥያቄዎች በሰፊው ተነስተዋል በክቡር ጠቅላይ ሚኒስትሩ ላይ። ከእንግዲህ ምንም ሊያደርጉ የሚችሉ አይመስለኝም። እሳቸው ያው መንገዳቸውን ቀጥለዋል። ለነገሩ ለኢትዮጵያ መንግስት ኢትዮጵያ ውስጥ ላለ መንግስት ከዚህ ችግር ውስጥ ለመውጣት ምንድነው የሚያስፈልገው ላልከው፣ ይሄ የኢትዮጵያ ህዝብ መረዳት ያለበት ይሄ የሚሊተሪ የግብጽ ሚሊተሪ አሁን እንዳልከው ከሱዳንም በኩል አድርጎ ይመጣል የሚለው በጣም ለኔ በጣም ሩቅ ነው። እሱ የሚሊተሪ ሰዎች ሊናገሩ ይችላሉ። የግብጽ የአውሮፕላኖች ምን አይነት እንደሆነ አላውቅም፣ ግን አይ ቲንክ F-15 እና ይሄ SU-27 የሚል ነው ያላቸው አውሮፕላን። የነሱ ሬንጅ ካየኸው እንደማይመለሱ በግልጽና በተለይ SU-27 የሚለው ኢትዮጵያ መድረሱንም እርግጠኛ አይደለሁም። ከካይሮ ተነስቶ እስከ ግድቡ ድረስ ለመድረስ መቻሉንም እርግጠኛ አይደለሁም። ከደቡብ ሱዳንም ቢነሳ ኤርፖርቱ ምናምን ሁሉ ተገንብቶ ለዛ ለመድረስ መቻሉን እርግጠኛ አይደለሁም። ለማንኛውም ይሄ ከተደረገ ሱዳን ግብጽ በደቡብ ሱዳን ውስጥ ጦር ሰፈር እንዳላት ከታወቀ ያው ኢትዮጵያም ልትዘጋጅበት የምትችልበት መንገድ ሊኖር ይችላል ብዬ ነው የማስበው። እሱ የጎን ጉዳይ ነው። ግን ምንድነው ማድረግ ያለበት ኢትዮጵያ? አሁን ጠቅላይ ሚኒስትሩ እኚህ ባይሆኑ ሌላ ሰው ባይሆን ሌላ ከራሳቸው ጥቅም ሌላ የሀገርን ጥቅም ለማየት የሚችሉ ሰው ቢሆኑ ኖሮ ምንድነው መደረግ ያለበት? አንድ ግድቡን መሞላት አለበት። ምክንያቱም ከተሞላ በኋላ ቅድም እንዳልኩት ከተሞላ በኋላ ምንም ማድረግ አይችልም። 70 ቢሊዮን BCM ቢሊዮን ኪዩቢክ ሜትርስ ያንን የሚነካ ማንም ሊኖር አይችልም። ስለዚህ መሙላት። ሁለተኛ በሀገር ውስጥ የሰብአዊ መብቶችን የዲሞክራሲያዊ መብቶችን መጠበቅ። ምክንያቱም ከውጭ የሚመጣ ጥቃት ከግብጽ ይሁን ከሱዳን ከኤርትራ ይሁን ከሌላ ከጅቡቲ ወይስ ከሶማሊያ የሚመጣውን ጥቃት በብቃት ለመከላከል
አገር ውስጥ ስምምነትና አንድነት ያስፈልጋል። አሁን ግን አንተ እንደተራከልከው ለሁለት ዓመት አሁን በቢሮ ውስጥ ያሉት ጠቅላይ ሚኒስትር ሲያደርጉት የነበረው መከፋፈልን ብቻ ነው። አገሪቱን መከፋፈል ብቻ ነው። በክልል፣ በጎሳ፣ በሃይማኖት ሲከፋፍሉ ነው የኖሩት። እዛ ላይ ብዙ ጊዜ ማጥፋት አያስፈልግም። ነገር ግን አንድን የኦሮሞ ወገን ከሌላ ጋር ሲያጋጩ፣ አንድን ክልል ከሌላ ጋር ሲያጋጩ ነው የቆዩት። እንዲህ አድርገው አገርን አንድ ማድረግ አይችልም። አገር ደግሞ አንድ ሳትሆን አገር አብሮ ሳይሆን የውጭ ወራሪ መከላከል አይቻልም። እኔ አውቃለሁ የሶማሌ ጦርነት ጊዜ ምን ያህል ህዝብ እንደተንቀሳቀሰ። ህዝብ ካልደገፈ፣ ህዝብ ከአንተ ጋር ካልሆነ የማንንም አገር የውጭ ጥቃት ለመመከት አትችልም። ይሄንን ግን ይሄኛው እኛ አሁን ያሉት ጠቅላይ ሚኒስትር ይሄንን ማድረግ ይችላሉ ብዬ አልገምትም። ለዛ የሚበቃ ስብዕና ስለሌላቸው የውጭ አገር ጥቃት መጥቶብናል እና አንድ ላይ ሆነን ተስማምተን ይሄንን እንታገል እያሉ አይደለም ለማድረግ። አሁንም እኮ እያደረጉ ያሉት የውጭ ጥቃት አለን አይደለም። ግብጽ ፕሮክሲ ዋሪየርስ ነው ያላት ነው የሚባለው። ግብጽ የውስጥ አርበኞች ነው ያላት፣ የውስጥ ቦርባሪዎች ነው ያላት። ስለዚህ ግብጽ እያሉ ግብጽ መጣችብን እያሉ ልትመጣ የማትችል ጠላትን ስም እየጠሩ ከውስጥ ነው መደብደብ የፈለጉት። ከውስጥ ነው ተቀናቃኞችን ማጥፋት የፈለጉት። እስካሁንም ሲያደርጉት የነበረው የንጉስ ስልጣን እየሰበሰቡ ነው የነበሩት። አሁን ግን ተቀናቃኝ የሚባልን በተለይ ብሔረተኞች ናቸው የሚባሉትን ተቀናቃኝ ለማጥፋት ነው እንጂ ከውጭ የሚመጣ ምንም ጥቃት ለጊዜው አይታየኝም። እኔ ግብጽ አትመጣም። ለጦር የምትዘጋጅ አይደለ። ዲፕሎማሲ ብዙ ልታደርግ ትችላለች። ለጦር ግን የምትዘጋጅ አይደለችም። እነሱም እንደሚሉት ግብጽ ማድረግ የምትችለው ከውጭ የምትገዛው ሊኖራት ይችላል። ብሔረተኞቹ ግን አይደለም ተገዢዎቹ፣ ወይም በአንድ ክልል ውስጥ ያሉት አይደለም ባንዳዎቹ። ይሄ ግልጽ ይሁን፣ ይሄ ይታወቅ። በውጭ ወረራ ስም፣ በሌለ የውጭ ወረራ ስም የብልጽግና መንግስት ማድረግ የሚፈልገው የውስጥ ተቃዋሚዎችን ለመመንጠር ለማጥፋት ነው። በዚህ ዘመቻ ላይ ነው ያለ ነው። እኛም ራሳችን አንዳንድ ጊዜ ሞኞች ነን። ይመጣል ይሄ ነገር እያልን እዛ ላይ ጊዜ ያጠፋን። ነገር ግን ሊደረግ ያለው በሀገር ውስጥ ያሉትን ተቃዋሚዎችን ለማጥፋት የሚደረገውን ድግስ ብዙ ጊዜ እንረሳለን። መሆን ያለበት ግን አሁን ስንናገረው እንደነበረው የሚደረገውን ነገር ማጋለጥና የኢትዮጵያን ሕዝብ እንዲያውቁ ማድረግ ነው። ይሄ የግድብ ጉዳይ ላይ ራሳቸው በፈጠሩት፣ ካይሮ ላይ፣ ሶቺ ላይ በፈጠሩት፣ የብሔራዊ ደህንነትን ባለመስራት በፈጠሩት የዲፕሎማሲ ችግር ነው ችግር ውስጥ የገባ ነው እንጂ እውነተኛ የግድቡ ጉዳይ ችግር ኖሮ አይደለም። የውሃ ችግር ኖሮ አይደለም። የዲፕሎማሲ ስራ መስራት ስላቃታቸው የውስጥ ተቃዋሚዎቻቸውን ለመታገል ስለሚፈልጉ የፈጠሩት ድራማ ነው። ይሄ ግልጽ መሆን አለበት። በጣም አመሰግናለሁ ፕሮፌሰር። ዶክተር ሄኖክ የኦሮሚያ ፖለቲክስ በጣም በቅርብ ነው የምትከታተለው፣ አውቃለሁ ይሄን። ከዚህ በፊት የአቶ አዲሱ አረጋ ቅርጤሳ በሰጡት መግለጫ በተለይ ደግሞ የኢትዮጵያ ውስጥ በህጋዊ መንገድ የሚንቀሳቀሱ ፖለቲካ ፓርቲዎችም ከግብጽ ጋር በመፈረጅ የግብጽ ተላላኪዎች፣ የግብጽ ደጋፊዎች እያሉ ሲወቅሱ አይተናቸዋል። ያው ወያኔ፣ ህወሓት፣ ትህነግ የሚባለው በየጊዜው ይሄ ድርጅት የማይገባበት የለም። ሶማሊያ ይገባል፣ አማራ ክልል ይገባል፣ ኦሮሚያ ክልል ይነሳ ስሙ፣ ቤኒሻንጉል ጉሙዝ፣ ሁሉም ቦታ ነው የሚያነሱት ህወሓት፣ ወያኔ እያሉ። እሱ ችግር የለውም። ግን በእኔ እንድትመልስልኝ የምፈልገው አንዱ አቶ አዲሱ አረጋ የጠቀሱት ኦሮሚያ ውስጥ ያሉ ፖለቲካ ፓርቲዎችን ዲስክራይብ ሲያደርጓቸው አንደኛው የግብጽ ፓርቲ አለ ብሏል። የግብጽ ፓርቲ፣ ሁለተኛው ወያኔ አለ፣ ሶስተኛው የኦሮሞ ፖለቲካ ፓርቲዎች እና በአስቸኳይ ጠቅላይ ሚኒስትርነት ቦታ ለመቆናጠጥ የሚፈልጉ የፌዴራል ስርዓትን የፌዴራል መንግስትን ለማውረድ የሚፈልጉ ኃይሎች ናቸው ሲሉ ገልጿቸዋል። ይሄ የግብጽ ፓርቲ የሚባለው ኦሮሚያ ውስጥ ማን ነው? እናንተ ያው በተለይ ዶክተር በቅርብ ትከታተለዋለህ ብዬ አስባለሁ። እስኪ ይሄ በግልጽ ስትነግረን። ብዙዎቻችን ይሄ ነገር ማን ነው እያል ግራ ተጋብተናል። ይሄ የግብጽ ፓርቲ የሚባለው ኦሮሚያ ውስጥ ማን ነው? እና አዲሱ ከድሮ ማስተሮቻቸው የተማሩትን ነው አፕላይ ያደርጉት። ሌላ ታሪክ የለውም።
እና አዲሱም የነፍጠኛ ተላላኪ ሆኖ ነው የኦሮሞ ህዝብን እያስገደሉና እየገደሉ እያሰሩ እያሳሰሩ ያሉት ከነፍጠኛ ጋር በማበር ነው የኦሮሞን ታሪክና የኦሮሞን መብት አሳልፎ እየሸጡ እየነገዱ አንዴ ነው። ሁለተኛ ደግሞ ከኢሳያስ አፈወርቂ የ30 ዓመት ዲክቴተር ጋር ለመሆን ነው ሀገርን እየሸጡ ያሉት። የኤርትራ ህዝብ ጋር ሳይሆን የኤርትራ ህዝብን እየጨቆነ ያለው መሪ ጋር በመሆን ነው ተላላኪ ሆኖ ኢትዮጵያን እያስተዳድሩ ያሉትን አዲሱ ይሄ መታወቅ መቻል አለበት። ቅድም ፕሮፌሰር እስካኤል የጠቀሰው ነው ጠላት አሁን ግብጽ ሳይሆን ሀገር ውስጥ ያለው ለህዝቡ የሚታገል ለህዝቡ ድምጽ መሆን የሚፈልግ የተቃዋሚ ፖለቲካል ፓርቲ ነው እንደ ጠላት የሚቆጥሩት። ይሄንን ከግብጽ ጋር በማስታከክ ሀገር ውስጥ ያለውን የፖለቲካል ቻሌንጅን ሙሉ በሙሉ ክሊር አውት የክሊራንስ ሞመንት ነው። ውሃው ዝናብ ትርፍ ስለሚዘንብ ክረምት ስለሆነ ሌክ ቪክቶሪያ በታሪክ ስለጨመረ አስዋን ሃይዳም በታሪክ ሃይ ሌቨል ስለሆነ ተጨማሪ ውሃ ስላለ እቺኛ ተጠቅሞ ሞልቶት which is a good thing በጣም ጥሩ ነገር ሆኖ ይያለ ተመልሶ ግን እቺኛውን ፖለቲካ ሀገር ውስጥ ሌሎቹን ተላላኪ በማለት ለመምታት ነው። ከሁለት ዓመት ከ3 ዓመት በፊት የግብጽ ተላላኪ ተብሎ እነ ኢዜማ እነ ግንቦት 7 500 ሺህ ብር ተቀበሉ ብሎ ራሳቸውን አዲሱ ሲወነጅሉ የነበሩትን ዛሬ በኢዜማ ጃኬት ቀይሮ የኢትዮጵያን ፖለቲካ አንድ ላይ ይቀሳቀሳሉ ይሰራሉ። ይሄ እንግዲህ የኢትዮጵያን ፖለቲካ ብሩታሊቲውን ነው የሚያሳየው። ከዚህ ሁሉ ክራይሲስ እና ይሄን ሁሉ ክሬዚነስ በፕሪንሲፕል ብቻ ነው ልንወጣ የምንችለው እንደ ህዝብ። ተቃዋሚ ፓርቲዎችም እንደ ተቃዋሚ ፓርቲ ሊወጡት የሚችሉት የፖለቲካል ፕሪንሲፕል ሲኖራቸው ነው። አንደኛ ኮንሲስተንት የሆነ የፖለቲካል ፕሪንሲፕል፣ ሁለተኛ የፓብሊክ ፖሊሲ ኢሹ ይሄንን መንግስት አካውንታብል እና ትራንስፓረንት እንዲሆን ማስገደድ። የወርልድ ባንክ እና የአይኤምኤፍ የኮንዲሽናሊቲ ግዴታ ከየት ነው የመነጨው? የኢትዮጵያን የአባይ ግድብ መብትን አሳልፎ በሌላ በድብቅ እየሸጡ ነው ወይስ አይደለም የሚለው ነው እንጂ ጥያቄ መነሳት ያለበት። እነኚህ ጥያቄዎች ሲነሱ ባንዳ ነው የሚያስብለው። አንድም ቀን የኢትዮጵያ ሰራዊት እኮ እንቅስቃሴ ሲያደርግ ኢትዮጵያን ቲቪን ስለማልመለከት ሊሆን ይችላል እንደ ኢጅፕት እንኳን ለማስመሰል የሚሊተሪ ድራማዎች ሲመለከት ኢትዮጵያ ውስጥ እኮ አንድም የሚሊተሪ እንቅስቃሴ ወይ ደግሞ የማነቃነቂያ ምንም ነገር አታገኘውም። ይሄ ምንድን ነው የሚያሳየው? ኦልሬዲ ከግብጽ ጋር ያላቸው ዲል ዋን ዌይ ኦር አናዘር በሰላምና በእንትን ያልቃል፣ ሙሌቱም ይቀጥላል። የጠቅላይ ሚኒስትሩ ዋና ዓላማ የአብይ የአዲሱ አረጋ ዋና ዓላማ የነሱን ድክመት የነሱን የሊደርሺፕ ኢንኮምፒተንስን የሚያውቁ የሀገር ውስጥ ተቀናቃኝ ፖለቲካል ፓርቲዎችን ለአንድና ለመጨረሻ ለማጥፋት የሚደረግ ዘመቻ ነው። ይሄንን ደግሞ ራሳቸው የነፍጠኛ ተላላኪ ሆኑ ሲሰሩ የኢሳያስ ተላላኪ ሆኑ ሲሰሩ ማንም አልጠየቃቸውም። ኢትዮጵያ ህዝብ ይሄንን መጠየቅ አለበት። አሁን በዚህ ሰዓት ኢትዮጵያን የሚያስፈልጋት ግድቡ መሞላት አለበት። yes there is no question። በዚህ ግን ወደ ፖለቲሳይዝ በማድረግ ህዝቡን በመሸወድ ህዝቡ ላይ ድራማ በመስራት የሀገሪቷ ውስጥ ያለውን የፖለቲካ ጥያቄን እንዳቀጭጩት ከግብጽ የበለጠ ጣላት የኢትዮጵያ ህዝብ የኢትዮጵያ መንግስት ነው ብዬ ነው ማምነው። በዚህ ደረጃ አመሰግናለሁ። ፕሮፌሰር የምትለው ነገር አለ መሰለኝ እዚህ ላይ ትንሽ የግብጽ ፖለቲካ ፓርቲ ማን ነው ስላልክ በኢትዮጵያ ውስጥ ያለው የፖለቲካ ፓርቲ ብልጽግና ነው። ለምን እንደሆነ ልንገርህ። በዋሽንግተን ላይ ሲደረግ የነበረው እነሱ ሰዎች ላይ ተናገሩ ሲደረግ የነበረው ክርክር በስንት ዓመት እንምላ ነው? በ20 ዓመት ይሞላ ወይስ በ7 ዓመት ይሞላ ነው? ያ ነበር የቴክኒክና የኦፐሬሽን ጉዳይ ድርድር ነው የነበረው። ለግብጽ 40 ቢሊዮን ኩቢክ ሜትርስ እንስት 31 እንስት የሚለውን ማን አንሷላቸው? ማን ነው እንዲያነሱ ይሄንን ጉዳይ ያውን በዋሽንግተን አደራዳሪ መሆን በሌለበት የአፍሪካ ጉዳይ በአፍሪካው መሆን ሲገባ
የናይል ጉዳይ የናይል ቤሲን ተፋሰስ አገሮች ኢኒሺየቲቭ ውስጥ መደረግ ሲገባው ዋሽንግተን የላከው ማን ነው? ለግብጽ 40 ቢሊዮን ሊስት ብሎ ሰጣለው ብሎ ተስፋ የሰጠው አዲስ አበባ ውስጥ እኛ 7 ቢሊዮን ብር ከምናጣ ምክንያቱም የውጭ ሀገር መንግስታት 7 ቢሊዮን ብር ሊሰጡን ነው እሱን ካጣን ብልጽግናችን ይቀርብናል። አሁን ስለመሸጥ እናውራ፣ ስለ ባንዳነት እናውራ። ስለሱ ነው ማውራት ከፈለግን 7 ቢሊዮን ብር ካልመጣልን ብልጽግናችን ይደናቀፋል ብሎ ብልጽግና የሚባለውን የብልጽግና ፓርቲን ወደ ኢትዮጵያ የሚያመጣውን ይሄን ምናባዊውን ብልጽግና ለማግኘት ሲል ግድቡን የሸጠው የብልጽግና ፓርቲ መሪ ነው። ስለዚህ ማንንም በማንም ላይ እጅ መቀሰር አይችልም። ሌላ የብልጽግና ፓርቲ አለ ብሎ አሁን ስሙን የጠራው የብልጽግና መሪ በማንም ላይ እጅ መቀሰር አይችልም። አንደኛ የተበላ ነው። ሁለተኛ ይሄ በሬከርድ ያለ ነው። ከወርልድ ባንክ ከአሜሪካ መንግስት ይሄን ያህል ቢሊዮን ብር እናገኛለን እሱ ደግሞ ብልጽግና በሀገር ውስጥ ለማድረግ ይጠቅማል ብለው የማይደራደሩበት አግሪመንት ውስጥ ለመግባት የፈለጉት። እርግጥ ይሄ ስምምነቱ የትሬጀሪ ቢሮው ስላልነገረ እናውቀውም ከሚባለው የሰማነው ግን 40 ቢሊዮን ግብጽ እንድትቀበል ነው ፕሮፖዝ የተደረገው። 40 ቢሊዮን ለግብጽ ይሰጥ። ማን ነው ይሄንን ክፈቶ ያላቸው? ማን ነው ለ7 ቢሊዮን ከአሜሪካና ከወርልድ ባንክ አገኛለሁ ብሎ እየሸጠ? ስለመሸጥ ካመጣችሁ እቺም ትወጣለች እናያታለን። ስለመሸጥና የማን ፓርቲ ለመሆን ማን እንደሆነ ከፈለጋችሁ የኢትዮጵያ ውስጥ ያለ የግብጽ ፓርቲ ብልጽግና ፓርቲ ነው ልልህ ነው። በጣም አመሰግናለሁ ሁለታችሁም እንግዶቼ ለነበረን ቆይታ። በዚህ በጣም በምሽት ሰዓት ነው ያገኘኋችሁ። ለነበረን ቆይታ በጣም አመሰግናለሁ። ክቡራን ተመልካቾቻችን ከሁለቱም እንግዶቼ ከፕሮፌሰር እዝቅኤል ገቢሳ እና ዶክተር ሄኖክ ገቢሳ ጋር የነበረን ቆይታ ይህን ይመስላል። ስለተከታተላችሁ በጣም አመሰግናለሁ። ሌላ ጊዜ በሌላ ርዕስ ከሌላ እንግዳ ጋር ቀርባለሁ። እስከዛው ቸር ሰንብቱ። አመሰግናለሁ።